Jemput ada lembek api tadi. Wow. I take you to the candy. ተነስተሽ ብርና ካለበት ፍቅር ማንተ ይቀፍና የዚህ ዩቲዩብ ባለቤቶች ያለምንም ድካም እየሳቁ ብቻ ህይወታቸው ቀይረዋል። ዛሬ በአጭር ደቂቃ እንደነዚህ ዩቲዩበሮች የምትሆኑበት መንገድ አሳያችኋል። አሁን ላይ አብዛኞቻችን በሶሻል ሚዲያ ሱሰኞች ሆነናል። በተለይ በቲክቶክ ማለት ነው። ካልተወሻሸን በቀር ቲክቶክ የምናየው ደግሞ ለመዝናናት ነው። ስለዚህ እየተዝናናን እየሳቅን ቢዝነስ መስራት እንደምንችል ታውቃላችሁ። ዛሬ እሱን አሳያችኋለሁ። የሆነ ቪዲዮ አውርዳችሁ ስለዛ ቪዲዮ የተሰማችሁ ስሜት እየገለጻችሁ ወይም ደግሞ እየሳቃችሁ ኮንተንት ክሬተር የምትሆኑበት መንገድ ማለት ነው። ይህ ደግሞ ሪአክሽን ቪዲዮ ይባላል ማለት ነው። ስለዚህ አጠርና መጠን አድርጌ አሳያችኋለሁ ማለት ነው። ሌትስ ጎ። ስለዚህ በመጀመሪያ የምናደርገው ሪአክት የምናደርግበት ቪዲዮ ዳውንሎድ እናደርጋለን። ወደ ቲክቶክ ገብተን እስቲ ቪዲዮ ዳውንሎድ እናድርግ። ስለዚህ በቀጥታ ወደ ቲክቶክ አፕሊኬሽን እንገባለን ማለት ነው። ከዛ የምንፈልገውን ቪዲዮ ዳውንሎድ እናደርጋለን። ወይም ደግሞ በተለይ ቫይራል የሆኑ ትሬንድ የሆኑ ነገሮች ሰርች አድርገን እናወርዳለን። ወይም ደግሞ የምንፈልጋቸው በጣም የሚያስቁን የሚያዝናኑን ቪዲዮዎችን እንፈልጋለን ማለት ነው። እኔ ለምሳሌ የኤላትሪክ ነው የሚመቸኝ፣ የኤላትሪክ አወርዳለሁ። ስለዚህ ቪዲዮውን ዳውንሎድ አድርጌዋለሁ። ከዚህ በኋላ አሁን ምንድነው የሚቀረው? ሪአክት ማድረግ ነው ወይም ደግሞ መሳቅ፣ የተሰማን ስሜት እዛ ቪዲዮ ላይ መግለጽ ማለት ነው። ስለዚህ እሱን እንሰራለን። ከዛ በኋላ ኤዲቲንጉ በጣም ቀላል ነው፣ እሱ አሳያችኋለሁ። በቀጥታ ወደዛ እንሄዳለን። ስለዚህ እዚህ ቪዲዮ ላይ ሪአክት እናደርጋለን። ይኸው ድምጹን ከፍቼዋለሁ ማለት ነው። ጉዱን አየዋለሁ። በጣም ነው የሚመችኝ። ባይ ቡሌ ነው። ስለዚህ በዚህ መሰረት እንግዲህ የሚያስቃችሁ ቦታ ላይ ትስቃላችሁ፣ እንዲሁም ደግሞ ስሜታችሁ ትገልጻላችሁ ማለት ነው። ከዛ በኋላ ደግሞ ቪዲዮውን አንድ አድርጋችሁ ኤዲት ማድረግ ነው። ምንም ከባድ ነገር የለውም። ስለዚህ ወደዛ እንሄዳለን። ስለዚህ መጀመሪያ የምናደርገው በቀጥታ ወደ ካፕከት አፕ እንገባለን ማለት ነው። ሁለቱንም ቪዲዮዎችን አዘጋጅተናል። በነገራችን ላይ ተከታታይ ፉል ኮርስ ቪዲዮ ኤዲቲንግ ጀምረናል። እንግዲህ አሁን ፓርት 2 ደርሰናል። ስለዚህ ሁላችሁን ጆይን አድርጋችሁ ይሄን ቪዲዮ ኤዲቲንግ ቱቶሪያል ተከታተሉ። በጣም ታተርፉበታላችሁ ማለት ነው። ስለዚህ መጀመሪያ የማደርገው የኤላትሪክ ቪዲዮን አስገባለሁ ወይም ካፕከት ላይ አስገባለሁ ማለት ነው። እሱን አስገባለሁ። እሱ ላይ ነው ሪአክት ማድረገው። ስለዚህ ምንድነው የአስፔክት ሬሾን ነው መጀመሪያ የምናስተካክለው። በቪዲዮ ኤዲቲንግ በቤዚክ ቪዲዮ ኤዲቲንግ ቴክኒክ ላይ አሳይቻችኋለሁ እሱን። ስለዚህ እዚህ ጋር አስፔክት ሬሾ እዚህ ጋር ይገኛል። ስለዚህ እዚህ ጋር አስፔክት ሬሾ የዩቲዩብ እናደርገዋለን። የዩቲዩብ እንዳትሳሳተው እዚህ ጋር 16:9 ነው። ስለዚህ እሱን ሬሾ እንጠቀማለን ማለት ነው። እሱን ራይት እናደርገዋለን። ከዛ በኋላ ባክግራውንዱ እንግዲህ ጥቁር እንዲሆን ከፈለግን እዛው መታው እንችላለን። ካልሆነ ደግሞ እዚህ ጋር ባክግራውንድ ማስተካከል እንችላለን። ከፈለግን በከለር ከፈለግን ደግሞ የተለያዩ ኢሜጆች አሉ እዚህ ጋር ኢሜጆች ማስገባት እንችላለን። ስለዚህ ቀጣይ ባክግራውንዱን ከፈለግን ጥቁር ማድረግ እንችላለን፣ እንደዚህ እንዲሆን ከፈለግን ማለት ነው። ካልሆነ ደግሞ እዚሁ ባክግራውንዱ ማስተካከል እንችላለን። እዚህ ጋር ባክግራውንድ የምትላለች እዚሁ ከለር መቀየር እንችላለን። ካልሆነ ደግሞ ኢሜጅም ስላለን ኢሜጅ ማስገባት እንችላለን ማለት ነው። ለምሳሌ ለጊዜው ለማሳየት ያክል ስለሆነ ይሄኛው ኢሜጅ ዝም ብዬ ላስገባና ከዛ ሪአክት የምናደርግበት ቪዲዮ እናመጣዋለን ማለት ነው። ስለዚህ ኤላትሪክ ይሄን ይመስላል። የቪዲዮውን ድምጽ መጨመር መቀነስ ይችላልላችሁ። እዚሁ ድምጹን ከፍ ማድረግ እንችላለን። ለምሳሌ ይሄው 100 ወይም 1 ሲል አድርገው። ስለዚህ ከዛ በኋላ የምናደርገው ሪአክት ያደረግንበትን ቪዲዮ በቀጥታ እዚህ ጋር እናመጣዋለን ማለት ነው። ይሄ ኦቨርሌ የሚለውን ክሊክ በማድረግ በቀጥታ ይሄን ቪዲዮ ቅድም ካሜራ ላይ ሪከርድ ያደረግነውን ቪዲዮ እናመጣዋለን ማለት ነው። ይሄው ሪአክት ያደረኩበት ቪዲዮ ይሄን ይመስላል። አሁን በቀጥታ ወደ ኦቨርሌ አምጥቻለሁ፣ እዚህ ቪዲዮ ላይ አምጥቻለሁ ማለት ነው። ስለዚህ እሱን ምንድነው የምናደርገው? ሼፕ እናስይዘዋለን ወይም ደግሞ ቅርጽ እናስይዘዋለን። ይሄ ደግሞ ቪዲዮ ኤዲቲንግ ሳስተምራችሁ እንዳያችሁት ማስክ ነው የምናደርገው። ማስክ ማለት እንግዲህ ቪዲዮዎችን በተለያዩ ሼፕ ማስቀመጥ እንደሆነ በደንብ አይተናል ፓርት 2 ላይ በተለይ ማለት ነው። ስለዚህ ይሄው ሰርክል አድርገዋለሁ የኔን ቪዲዮ ማለት ነው። እሱ ሰርክል አድርጋለሁ። ከዛ በኋላ በደንብ አጀስት አድርገዋለሁ። እዚህ ጋር በላይ በኩል እንዲሆን አረግና ከዛ ሳይዙን ጨምር አድርጌ አስተካክለዋለሁ። ማስክ አድርጌ ያስቀምጫዋለሁ ማለት ነው። ስለዚህ ክብ ቅርጽ እንዲሆን ፈልጌ ነው። ስለዚህ አሁን ምንድነው የምናደርገው? ከሪአክት ካረኩበት ወይም ደግሞ ከሳቅኩበት አክሽን ጋር ማች አድርገዋለሁ። ፊት አድርጌ ኤዲት አድርገዋለሁ ማለት ነው። እሱም ደግሞ መቁረጥ ነው፣ ብዙ ኤዲቲንግ የሚያስፈልገው አይደለም። እስቲ እሱን እናስተካክል። በጣም ነው የሚመችኝ። ቡሌ ነው እናቴ ማለት ነው። ጥቅልል ጎመን ኮስታና የኛው ጎመን አሰርቻት እየበላኝ ነው። እቺ እየቀረስኩኝ ነው። ለሶሻል ሚዲያ ማለት ነው። አረንጓዴ ምግቦችን ስበላ ማለት ነው ትቀርጽና ፎቶ ሆነ ቪዲዮ እነዚህን ሃሽታጎች ተጠቅመህ ፖስት ማድረግ ነው። ትቀርጽና ፎቶ ሆነ ቪዲዮ
ቪዲዮ እነዚህ ሃሽታጎች ተጠቅመህ ፖስት ማድረግ ነው። ከዛ ይሄንን ቪዲዮ እዚህ ጋር ኤክስፖርት ማድረግ ነው። በቃ ምንም እንትን የለውም። ሁሉንም ቪዲዮ እንደዚህ ሪያክት አድርጋችሁ በኋላ አንድ ላይ አድ አድርጋችሁ ጨምቃችሁ ከዛ ኤክስፖርት ማድረግ ነው። በጣም ቀላል ነገር ነው። ስለዚህ እንደዚህ በቀላሉ ሪያክሽን ቪዲዮ መስራት ትችላላችሁ። ከዛ በኋላ በሶሻል ሚዲያ ሄዳችሁ ፖስት ማድረግ ነው። ዩቲዩብ ላይ ሊሆን ይችላል፣ ሌሎችም ሶሻል ሚዲያ ላይ። አሁን ሶሻል ሚዲያ በጣም ጥሩ ገንዘብ እየከፈሉ ይገኛሉ። ስለዚህ ምን ኮንተንት ክሬት ላርግ ብላችሁ ሳትጨነቁ በዚህ መሰረት መጀመር ትችላላችሁ ማለት ነው። ቻናሉ ከተጠቀማችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም የሚገርም የቪዲዮ ኤዲቲንግ ቱቶሪያል እንግዲህ ጀምረናል። እሱን ፓርት 2 ላይ ደርሰናል። እሱን እንዳያመልጣችሁ ቻናሉን ተቀላቀሉ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ይመቻችሁ።